ሰላም ውድና የተከበራችሁ ቤተሰቦቼ ዛሬ የመጣሁት ማለት ነው የሆነ ሰው ልቦጭቅ ነው አትሉ ባለፈው በተሰራው ቪዲዮ ብዙዎቻችሁ ምንድነው አጣብሻቸው እያላችሁ ነበርና እና አሁን ዛሬ ማለት ነው የምር እሷን ጠርቻታለሁ እሱ ግን አይመጣም ምክንያቱም እሷን ብቻ ነው ማግኘትም ማውራትም የፈለኩትና አውቄ ነው ያስቀረውት እሱንና እሷን ጠርቻታለሁና እና አሁን መታለች አሁን ደርሳለች በቃ መታለች ብቻ ግን እንጠይቃታለን እናወራለን እሺ ጠቋን እናረጋታለን ጋይስ እንዴት ነሽ ደህና ነሽ እንዴት ነሽ ሁሉ ሰላም ይመስገን ታስተሻል ሰላም የቲጂ ቤተሰቦች አሉልሽ ለመርሻታ አሁን በቃ በካሜራ እንደምቀበል አዎ ቀድሜ ዋናስና እና እኔ የምልሽ ምን ልጁ ፎንቃ ይጥሎሻል አሉ ደግሞ አይ ፎንቃ ይዞሻል አሉ አይ ባለፈውም ስትደውይ አብሮሽ ነው ምናምን ያልሽኝ ለዛ አይ ትንሽ ያው አይኑካ ነው ነገር ነው እንጂ አይደለም አይ በቃ አጣብሻቸው ምናምን ነገር ብሎኛል ቤተሰቦቼ ባለፈው ቪዲዮቻችሁን አይተው አጣብሻቸው ምናምን እያሉኝ ነበረ እንዴት ነው ታዲያ እንመሰስ በጣም እንዴ ግድና አትጀማ አሪፍ ነው ምርጥ ነው በቃ ምርጥ ነው አብረን ምን ሄድ ይመስልሻል አዎ ይመስለኛል እንዴ ሳይትይቱ በዛበታለሁ ወይ ትበጅበታለሽ ታይተ የለም ብለሽ ነው አይመጣም እንዴ ዛሬ ይሄው እንደዚህ ነው ፎንቃ ማለት እንደዚህ ነው ፎንቃ ይሄው ፎንቃ ሲጀምር እንደዚህ ነው ለማንኛውም ዛሬ አይመጣም ምክንያቱም አንቺን ደብቄ ነው የጠራሁሽና እሱ አይመጣም ዛሬ ያን ልልሽ ነው አንደኛ እሱ ልልሽ ነው የኔን ወድ ለማስጮህ ነው ታዲያ ገና ከመምጣቴ ስለሱ ያወራሽ ለምን ስለሱ ማለት ነው ከሱ ጋር ከቤተሰቦቼ ጋር ያወራኝ ነበር ስለሱ የሆናችሁትን የተዋዋናችሁትን ከካሜራ ጀርባ ምናምን ነገር ምክንያቱም ብዙዎቹ አጣብሻቸው ይሉኛል ይመጣጣናል ያወጣሽ ነው የጠበቅሽ ግን እንዴት አየሽው አይ የምር ያ ትመጣጣላችሁ ለምን አስጣበስም እስቲ መጀመሪያ ይምጣና እንመቻቻለን አሁን በቃ እኔ የምር ተጣበሱ ቤተሰቦቼ ግን እናንተ ምን እንደምትሉ ደግሞ እናንተም ንገሩኝ ግን እኔ ይጣበሱ ነው የምለው ይመቻቹ ነው የምለው ምርጥ ነው ምርጥ ሀሳብ ነው ምርጥ አይዲያ ነው ምን ሆኖ ነው ዛሬ የቀረው ግን ቁም ነገር የምር አልጠራሁትም አንቺን ብቻ ነው የቀረውሽ እግዚአብሔር አመልክ ዛሬ አይመጣም ዛሬ አልጠራሁትም ለምን በቃ አንቺን ብቻ ላገኝሽ ነበር የፈለኩት በቃ አንቺን አገኘሁሽ እንዴ እንደማይመጣ ያወቅሽ ነው ሆዴን ለማስጮህ ስለሱ ማውራት የጀመርሽ አይደለም እንደዛ ሳይሆን ያው አይደል አንዳንድ ጥያቄዎች የቤተሰቦቼ አንዳንድ ጥያቄዎች ሲጠይቁኝ እንትን ልበል አንቺን ብቻ ስላገኘሽ ነው በዛው እንደ ያው ነፍቆቴንም ልጨርስ ብዬ ነው አዎ ለነገሩ ከሰው ጋር ነው የተገናኘ ነው ዛሬ እኔና አንቺ ብቻ ነን የምንገናኘው ልክ ነሽ እንዴት ባለፈው እንዴ ካሜራ ደቀነሽ ሌላ ሰው እንደገና እንዴ እኔ ለራሱ እኮ የሆነ ሌላ ሰርፕራይዝ ነው ያደረግሽብኝ እኔ መምጣቴን ሰርፕራይዝ አደርግሻለሁ ብዬ ሳስብ አይ ኖርማል እንትን ምንድነው የዛኔም ያው ከዛ በኋላም ከካሜራ በኋላም ሻይ ቡና ልንብዛወራን ግን ሞር ደግሞ አሁን እንደዚህ ተገናኝተን ብቻችንን እናውራ ብዬ ስላሰብኩ ነውና በዛውም አጋጣሚ ካገኘሁት አይቀር ደግሞ ዩቲዩብ ለምን አንሰራም ብያሰብኩና ስለሱ ልጠይቅሽ ነው በዛውም ጥያቄ ስላበዙብኝ እነሱ የነሱን ጥያቄ በዛው እንድመልሽላቸው ነው የአንዳንድ ጥያቄዎቹን ንገሪኝና መልስላቸው ነው ምን ችግር አለው እኮ ማለት አሁን ማለት ከሱ ጋር ማለት አጣብሻቸው ምናምን ነገር ብለውኛል አብረን ምን ሄድ ከሆነ ችግር የለውም እስኪ እንሞክረዋለን ሁሉም ነገር ተሞክሮ አይደል ወደ መጨረሻው ለሚሄደው ልክ እንደመጣ ቆንጆዬ ነው አልሽኝ ታዲያ አጣሽኝ ቆንጆዬ ነው አልሽኝ ስለዚህ ቆንጆናውን ደግሞ በተግባር አሳይ ታቂኝ የለ እንዴ አንቺ እኔ ማድነቅ ካለብኝ እኮ አደንቃለሁ የሚደነቅ ነገር ካለ ለማድነቅ ወደኋላ አልልም መደነቅ ያለበት ይደነቃል ያ ማለት ግን ያ ረጅም ይደለታል አይ እንደዚህ ረጅም ትይዛልሽ ብያለስኩ ነበር አጣብሻቸው ምናምን ደግሞ አሉኝ ስትይ ጥሩ ነገር ተመኝተውልኝ ይሆናል አንቺ ቤተሰቦች አሁን የኔም ቤተሰቦች ሆናችኋል በነገራችን ላይና ጥሩ ከተመኛችሁልኝ እናንተ ችግር የለም እንሞክረዋለን ተስማማን ካልተስማማን ደግሞ ያው ቻው እንባባላለን የምታዩት ይሆናል ማለት ነው
ያው ዛሬ መቅረቱ ግን ጥሩ አልነበረም። ግን ደግሞ ከቲጂ ጋር ጥሩ ጊዜ እንዳሳለፍ ጊዜ ሰጥቶኛል። አንድ ተጋታ ያለሽ አለ ማንሳት ነው። ካሁኑ እንዲህ ተጀመረ መቅረቱ ጥሩ አልነበረ። ምን ላድርግ ብለሽ ነው? አይ ደስ ይላል። አይ አሪፍ ነው። ግን ያው ማለት ከኔ ጋር ብቻ መገናኘት ደብሮሻል እንዴ? አይ አልደበረኝም። የምርሽ ነው? የምር አልደበረኝም። ለምን ደብረኛል? አይ ምን አልባት ተገናኝተን አይ እሱንም ጭምር መምጣት ነበረበት። አይ መምጣት አልነበረበትም። ምን ችግር አለው? ስልኩ ነው ስጄኮ ተቀጣጥረንም መገናኘት እንችላለን። ጊዜው የቴክኖሎጂ ነው። እንደ ድሮ አይደለም። እንትርጋ ጠብቂኝ ተባብሎ አይደል? አሁን በፈለግነው ሰዓት መገናኘት እንችላለን። አይ ይዛስ በቃ ለነገሩ ስልክም ተለዋወጡ። ከዚህ በኋላ ኔክስት ላይ ስንመጣ እሱም ስለሚመጣ ስልክ የዛኔ ተለዋወጡ። እየተደዋወላችሁ ተጣበሱ። ስትመጡ ያው ተጀናጀኑ። እዚህ ስንመጣም ቪዲዮ ስንሰራ ስራውን እንዳነረብሽ ነው እንጂ ችግር የለውም። እኛ ለመጀናጀን አንዴ ቀስ በቀስ የልብሽን ንገሪኝ እንጂ እኮ እንዳረብሽሽ ብዬ ነው ሸሸት የምለው እንጂ ችግር የለውም። እዚሁ እኛ የፍቅራችንን ስናወራ እኔ ለቪዲዮ ነው የመጣሁት እነሱን ፍቅር ላጣጥፍ ነው የመጣሁት ብለሽ ሌላ ነገር ውስጥ እንዳጋቢ እንጂ ችግር የለውም። የምራውን እሱም እንዳንቺ ኖሮት ከሆነ ምን ልታረጊና? እስኪ ያልኩሽ እኮ እንሞክረዋለን እኮ ምን ታረጊያለሽ? እሱ ነው አይታወቅም። ከቤተሰቦቼ ጋር ልማከር እንዴት ይሻላል? እንዴት እዚህ ቤተሰቦች የኔን ቤተሰቦች እስኪ ንገሩ እንዴት ላድርግ? እሱ አሁን እንደኔ አይነት ስሜት ካለው አይኑካ ካለው እንዴት እናድርግ? እስኪ ስለሱም ደግሞ ወይ ሌላ ጊዜ እሱን ለብቻው ቅጠሪውና ከሱ ጋር ያለውን ነገር አውሪና ያለውን ስሜት ከዛም ቤተሰቦቻችን ይፍረዱ አይሻልም? አዎ እሱ እኔ አልፈራም። ጥሩ ሀሳብ ነው። እሱ ነው ይመቸኛል። ሲጀመር ፍርጥና እና ምን አልሽኝ ታዲያ? አሁን በቃ ኔክስት ላይ ምናምን ነገር እንዴት ምርጥ ነው ሲመጣ አይ አሪፍ ሆነሽ ማለት በቃ አሁን ሳትሽኮረመሚ ሲመጣ በትክክል እነግርሻለሁ። አለቀ። አይ እኔ እኮ ምናልባት አይናፋር ከሆነ ትንሽ ላሽኮርሞ ብዬ ነው እንጂ የመሽኮርመም ምናምን ትኖርብኝ አይደል? ደግሞ አተራማሽ ናት እንዳትሉኝ እናንተ እኮ ወደ ሌላም ወደዚህም ወደዛም ትወስዱታላችሁ። በቀጥታው ብቻ ተረዱት ለማለት ያክል ነው። እና ምን አሰብሽ? አስለፈለሽኝ ብዙ። እስቲ ቀጣይ ሶስታችንም አንድ ላይ እንገናኛለን። ከዛን እናወራበታለን። ስለሌሎች ርዕሰ ጉዳዮችም የምናወራ ይሆናል። ከዛ በኋላ ግን እሱን ለብቻው አንድ ቀን ትይዝ ታወራዋለች። ከዛ በኋላ ነው ለእናንተ ፍርዱን የምንሰጠው። እኔ ችግር የለውም። እሱንም ለብቻው አንድ ላይም ቢሆን ኔክስት ላይ አንድ ላይም ቢሆን አገኛችሁና አወራቻለሁ። ግን ሙሉ ዩቲዩብን ግን ማለት ነው በእናንተ እንትን እንደ ቻናል እንዳሞሉብኝ ያደራሱ እሱን እኮ ነው መጀመሪያው ነው አትጀምሪ ያልኩሻለሁ። ይሄንን ነው እኛም ብቻ እዛ ስታጣብሺ ስንጣላ ስታስታርቂ በኋላ ሌላ ታሪክ ውስጥ እንዳገብ ስራሽን ትተሽ በኋላ ደግሞ በቃ ነው በቃ እሺ። ለማንኛውም ግን አይ እንትን እላለሁ ኔክስት ላይ ይመጣል። ይሄንን ለማወቅ ነው ቤተሰቦች እየጠየቁኝ ስለነበረ ነው። ስለነገርሽኝ ደስ ብሎኛል። እኔ እንዳሰብኩት ደግሞ እንዳንቺ እንደነገርሽም እንደሰማሁት ደግሞ ቤተሰቦች የሚፈርዱት ነው ለሱ ስሜት እንደ አድለሽ ነውና ደስ ብሎኛል። የምር ሰው ሲዋደድ ነው ደስ የሚለውና ደስ ብሎኛል። ሞር ብቻ ሰው ሲዋደድ ደስ ይላል። ስለተዋደዳችሁ ደስ ብሎኛል። እኔ በተዋደዱ ነው ደስ የሚለኝ፣ በዚህ ቢቀጥሉ ደስ የሚለኝ እና ለማንኛውም ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ከመቅዲ ጋር ከዚህ ሰዓት በኋላ ያለኝ ደግሞ በግል ደግሞ የግላችንን ወሬ እናወራለን። በጣም የምወዳችሁ በጣም የማከብራችሁ እስከማገኛችሁ ድረስ ኔክስት ቪዲዮ ላይ እስከምንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ። መልካም ባይ ባይ። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳታ ደሞ ይበርደኛል። ያላንተ አልቻልኩም ምን ይሻለኛል? እመላለሳለሁ
ደጃፍ ብናወራ ብዬ ገጥመን አፍ ለአፍ ብናወራ ብዬ ገጥመን አፍ ለአፍ በሀሳብ በሰቀቀን እንዲህ ከምጎዳ እሺ ወይም እምቢ ንገረኝ ልረዳ እሺ ወይም